ሰላም ጤና ይስጥልኝ ባላችሁበት ሰላማችሁ ይብዛልኝ። ኢልያስ ነኝ ከናይሮቢ። ዛሬ ስለምንሰራበትን ካምፓኒ 3 ጥያቄ ልመልስላችሁ ነው የመጣሁት። በመጀመሪያ ይህ ካምፓኒ ምንድነው፣ ምንስ ይሰራል የሚለው፣ ሁለተኛ አንድ ሰው ወደ ካምፓኒ ለመቀላቀል ምንድነው የሚያስፈልገው የሚለው፣ ሶስተኛ ደግሞ ምን ሰርቶ ምን ያገኛል የሚለውን አሳያችኋለሁ። በመጀመሪያ ያሰራንበት ያለነው ትልቅ ኢንተርናሽናል ካምፓኒ ከ33 ዓመት በላይ ቆይታ ያለው ዓለም አቀፍ ሰርቲፋይድ የሆነ ካምፓኒ ነው ማለት ነው። ይህ ካምፓኒ የሚሰራው ስራ ምንድነው? ሽያጭ ነው። እኛ ደግሞ ማስታወቂያ እንሰራለን ማለት ነው። ስለዚህ አንድ ሰው በዚህ ካምፓኒ ማስታወቂያ ነው የሚሰራው። እስካሁን ከ57 ሚሊዮን ማህበረሰብ ከዛ በላይ ተጠቃሚ ያለው። ስለዚህ ካምፓኒ እነዚህ የመሳሰሉ ከኬሚካልና ከአሲድ ነፃ የሆኑ ኦርጋኒክ የተፈጥሮ ምርቶች፣ ጨጓራ ሊሆን ይችላል፣ ደም ግፊት፣ ስኳር፣ አላስፈላጊ ውፍረት፣ የተለያዩ ህመሞችን የሚያስወግዱልን ምግቦች ናቸው። የዓለማችን የጤና ጥበቃ WHO እውቅና የሰጣቸው ሰርቲፋይድ ምርቶች ናቸው። ለምሳሌ እዚህ የምታዩት ሻሂ ነው። ብዙ ጊዜ ጨጓራ እንታመማለን። ጨጓራ ማለት አሲድ ይበዛብናል ማለት ነው። ሃይድሮክሎሪክ አሲድ የሚያስወግድልን፣ አላስፈላጊ ውፍረት፣ ደም ግፊት የሚያስወግድልን። እዚህ ደግሞ የመርሳት ችግር፣ ምግብ አለመብላት፣ ሴቶች ፐሬድ ማዛባት፣ ፀጉር መበጣጠስ፣ ራስ ምታት፣ የተለያዩ ህመሞችን፣ የወገብ ህመም፣ ካልሽየም አለ። እዚህ አጥንታቸው የሚያማቸው ሰዎች፣ ወገባቸው የሚያማቸው ሰዎች እንደ አጋዥ ምግብ ነው፣ ምንም ጉዳት የለውም። ስለዚህ እነዚህ ምርቶች ባንታመምን ተጠቅመን ጤንነታችን መጠበቅ እንችላለን ማለት ነው። አንደኛ ጥያቄ ያ ነው። ሁለተኛ እንዴት ነው መጀመር የሚችለው አንድ ሰው ከዚህ ካምፓኒ የሚለው፣ ባለበት ቦታ ሆኖ ትርፍ ጊዜውን ተጠቅሞ መስራት ይችላል። እንዴት ካላችኝ፣ አንድ ሰው ባለበት ቦታ ሆኖ ገንዘቡ ልኮ ወደ ካምፓኒ ሲቀላቀል ለካምፓኒ የሚከፈል ሳይሆን ምርት ነው የሚገዛ። ምርት ሲገዛ ግን ካምፓኒ ውል ያስርለታል፣ አካውንት ይከፍትለታል ማለት ነው። ለምሳሌ አንድ ሰው ሱቅ ሲያወጣ ምንድን ነው የሚያደርገው? ከመንግስት ንግድ ፍቃድ ያወጣል። አሁን ደግሞ ወደ ካምፓኒ አንድ ሰው ሲቀላቀል ከካምፓኒ ውል ያስራል፣ ህጋዊ ደረሰኝ ከነማህተሙና አይዲ ማለት ነው። ሁለተኛ ምርትን ገዝቷል፣ በፈለገው ሰዓት በፖስታ መልክ ነው የሚላከው። ይኸው እነዚህ ሁሉንም ወደ ተለያየ ስደት ሀገር ሆነው የገዙ ሰዎች ምርታቸው እየተላከላቸው ነው ከነደረሰኝ ማለት ነው። ስለዚህ እነዚህ ሰዎች ምርታቸው ገዝቶ ወደ ካምፓኒ ይቀላቀላሉ። አለቀው፣ ውሉ አስረ አንድ ጊዜ ነው የሚገዙ። የእነዚህ ሰዎች ስራ ምንድን ነው? ስለ ምርቱን ተጠቅሞ ጤንነታቸው እየጠበቁ ነፃ ስልጠናን እየወሰዱ አመለካከታቸው እየቀየረ ደግሞ ሌሎች እንደነሱ ለውጥ ለሚፈልጉ ሰዎች ማስተዋወቅ ነው። እናስተዋውቅለት ካምፓኒ ምርቱ እየሸጠ ነው አይደለ? የሚያገኘው ደግሞ ሸሪክ ነው። ስለዚህ የኛ ስራ ምንድነው? ቃል ማስተዋወቂያ ነው። የምርቶቹና የቢዝነስ ጠቀሜታ ተረድተን ቃል በማስተዋወቅ ካምፓኒ ከሚያገኘው ትርፍ ኮሚሽን ነው የምናገኘው፣ ሼር ነው የምንከፈለው ማለት ነው። ስለዚህ ባላችሁበት ቦታ ሆናችሁ ይሄ ቢዝነስን በመጀመር አንደኛ ራሳችሁ ከቅጥረኝነት መውጣት ትችላላችሁ፣ ሁለተኛ ጤንነታችሁ መጠበቅ ትችላላችሁ፣ ሶስተኛ ደግሞ ገበያችሁ ቀጣይነት ያለው ግንባታ ነው። ይሄ ሲስተም ግንባታ ነው። እናንተ ለአራት ሰዎች እንኳን ብታስተዋውቁ እነዚህ አራት ሰዎች ደግሞ ተረድቶ ሌሎችንን እያስተዋወቁ ሲሄዱ ኔትወርካችሁ እየተገነባ የጊዜና የገንዘብ ነፃነት የምታገኙበትን ትልቅ የቢዝነስ እድል ነው። ስለዚህ ኮንግራቹሌሽን። እኔም በዚህ ቢዝነስ ኦልሬዲ ከ3 ዓመት በላይ ቆይታለኝ። በዚህ ካምፓኒ ትላልቅ ስራዎችን ሰርቼ ትላልቅ ለውጦችን እያመጣሁ እገኛለሁ። ከ30 በላይ ሰዎች ከስደት ከአረብ ሀገር ወጥቶ የራሳቸው ቢዝነስ እንዲሰሩ ምክንያት እየሆንኩ ነው። በኦንላይን ደግሞ ከ1000 በላይ ሰዎች በእኔ ምክንያት በዚህ ካምፓኒ እየሰሩ ይገኛሉ። ስለዚህ እናንተም ከዚህ ካምፓኒ በመስራት አብራችሁ ራሳችሁ መቀየር ትችላላችሁ። እድል ለሰጣችሁ ሰው በመጠየቅ የበለጠ መረጃ መውሰድ ትችላላችሁ። መልካም የስኬት ጊዜ።